ምን ነው እናት አስፈ ባንዳ ባንዳ እንዴ ባንዳ ጉዴ ፈላ። ባንዳ ሀገርን ሸጥኩኝ ለውጭ አሳልፌ ኢትዮጵያን ሸጥኩኝ። ባንዳ ሆንኩኝ። ባንዳ ምን ነው ልጄን ሸጥኩኝ እንዲህ በሶሻል ሚዲያ አምላኬ ለሚስታ ባንዳ ልጄን ሸጥኩኝ እንዴ ውዶቼ ስሙኝማ ማለት ነው። ጨርቅ ሱሪ ያምርብኛል በፈጣሪ ስም። ጉድ እኮ ነው ፈጣሪ ያለ እንዴ። ደግሞ የሆነ ሰው ማለት ነው ቆይማ ደግሞ የሆነ ሰው ማለት ነው በፈጣሪ ስም። ኧረ እኔ ስንቱን አሮጊት ጋር ተጣልቼ እንደው አምላክ እስራኤል ግን ምን ቀን ነው ግን አሮጊቶች ጠምደው የያዙሽ ያለኝ። ጨርቅ ሱሪ እኮ ነው የለበ። እኔ እኮ ጨርቅ ሱሪ አልወድም እኮ ስሙኝ። ስንቱ እግዚአብሔርን እንደምን እኔም በላይ ጋይስ ጨርቅ ሱሪ ብለብስ ያምርብኛል እንደዚህ። ወይኔ በስመ አብ ጅንስ ነው የምወደው። ስሙኝማ ማለት ነው የሆነ ሰው ምን እንዳለ ሰማችሁ? እንደው በሳቅ ነው የሞትኩትኝ ክርስቶስን። ወፈርሽ ትንሽ? አዎ ትንሽ ወፍር ያለ። አይ ልብሱ ነው ሲጀመር ቦርጫ አውጥቻለሁ ማለት የተሰራ ሁዴ አመት ሳይሞላው ተመለሰ። ወይኔ አይገርምሽም? ስንት ሚሊዮን የፈሰሰበት 40 ሚሊዮን የፈሰሰበት 40 ሺህ ነው ምድር ስንት ነው የሚሰሩት? ስማም ለዚህ ነው ያወጣሁት ሁላ ገንዘብ ቶሎ ለሚመለስ ገና 1 አመት ሳልጠቀምበት። ስሙኝማ የሆነ ሰው ምን አለመሰላችሁ? እንደው እንኳን ነገርን ያመጣዋል። በቢጃማ ላይፍ ላይ ይወጣል። በቂቤ መጣችኋል እንዴ? በስመ አብ ወመንፈስ ቅዱስ። ኧረ በመድኃኒዓለም እኛ በቢጃማ አንመጣም። ተጣጥበን ታጥነን ምናምን ነው የምንመጣው። ቂቤ ናታችሁ ላይ ህዝቡ ሳያሳስባችሁ ቂቤ ከነ ልጆቻችሁ እንዲህ ድፍ እያላችሁ እኮ ላይቭ ላይ መጣችኋል። ቴንኪዩ ላስታውሳችሁ ብዬ ነው። እኛስ እንደው ቢጃማ ንጹህ ነው ሴክሲ ነው ፎ ያለ ብለን ነው የምንመጣው። በንጹህ ቢጃማ ነው የምንመጣው። ቂቤ ቅርናት ኪችን ውስጥ እንደውማ ቆይ ባለፈውን ጦርነት መነሳት አለበት እንዳለ በየአቅጣጫው መጫጫው አለባቸው። የሆነ ሰው አልሰማችሁም? ክርስቶስን እንዴት ምን ያህል እንደሚከታተሉኝ ያወቅኩትኝ መቼ ዕለት ማለት ነው ቢጃማ ነው ምናምን ብዬ ስላወራው ማለት ነው። በቢጃማ መጡ ምናምን አሉ። እኛሽ በቢጃማ መጣን። እናንተስ ቂቤ ኪችን ውስጥ የምትቀቡ መድኃኒዓለም ያሳያቸው የፀጉር ቂቤ እንዲህ ኪችን ውስጥ ከነ ቂቤያችሁ የምትመጡ አምላኬ ከስንቱ ተጣልተን እንችለዋለን። ትደሰታ ምን አሁን ያሁን እውነታውን ሼም ከጂጂ ጋር ጂጂ ሰደበቻት ብላ ማነቱን መንበሩ ሰደበቻት ብላ ኮመንት ብትቆምት ምን ይገርማል? እኔና ጂጂ ተስማምተን እናውቃለን እንዴ? ግም ለግም አብራስክም እንዳለ እኮ እድሜያቸው የጫጨ ነው እኮ። ምን አለ ወጣት ቢሰድበኝ፣ ኧረ እኔ ምን አለ ጌም የምጫወታቸው ቢሰድቡኝ፣ ምን አለበት እነዚህ የኢትዮጵያ ጌመሮች ጋር ብጣላ። ለምንድን ነው የማትጣሉኝ የኢትዮጵያ ጌመሮች? ለምንድን ነው ወጣቶቹ ማትጣሉኝ? ምንድን ነው የጃጁ ጋር እግዚአብሔር እዛ እየወሰደ የሚወጥፈኝ? እናቴ ትሙት። ለምንድን ነው ወጣቶቹ የማይጣሉኝ? እነዚህ የጃጁ ናቸው በቃ ከኔ ጋር ሊፋቱ ያልቻሉትኝ። ትልልቅ ናቸው እኮ ውዴ። ልጅ ልንገርሽ፣ የቀበርሽውን ሬሳ አውጥተሽ አቁመሽ አታስኬጁም። የቀበርሽውን ሬሳ ካማኝ የነገረኝ ባሰኔ ውጭ ያልወድም እንደዚህ የረገጠች በሽታ የረገጠች ይዚያ እና ዛ ዳምጫ ታዲያ ምን ተደረጊ አልወድም። እኔ እንደዚህ አይነት እንትና እየሰደበችሽ ነው እና ትሳደባ ታዲያ። አንቺ የምን ቤት አለቅላቂ ነሽ? እሷስ አራም ስለሆነች አፋን እያራች አዳሚ እየመጣ ይሳደባል። አሁን አንቺ ለእኔ መተሽ የምትነግሪ ምን እንዳረግ ነው? መሳደብ ከፈለግኩ እኮ ታውቂዋለሽ። አፌ ወደ ድሮ ልመለስ ካልኩኝ ታውቁታላችሁ። አፌ መሳደብ ከፈለገ እኔ እንደነሱ ግግም ብዬ አንቺ ግማታም አንቺ ቦርኳልም እያሳሳኩኝ ነው የምገባልሽ። ቃላቶችን አውቃለሁኝ እንዴት አማርኛ እንደምችልበት ታውቁታላችሁ። እያጃጃልኩ ነው የምከትላቸው።
መናገር አቅቶኝ አይደለም። ግርም ነው የምትሉኝ እናንተ። ኪዱና እስኪ ምን አሉ ፔጅ ላይ የዛሬ ዓመት ቱና የመንበሩን የረገጥኳትን ተመልከቱ። እንዳትሞት እንዳትድን አድርጌን ያደቀቅኳት። እኔ እኮ እንደነሱ እኮ አቅም አንሶኝ እኮ ገስት ላይ ሰው እያስገባው እኮ አይደለም የምሳደቡ። እኔ አልወድም፣ የሚያቃጥር ሰው አልወድም። አሉላ ነኝ፣ አልወድም፣ አቃጣሪ አልወድም። እዛ ተቀመጠ አሮጊት አልወድም። እኔ እንትና እየሰደበች ነው። ያስጠሏችሁም ኑሮ የላችሁም። አንዳንዶቻችሁ ከሰዳቢው በላይ ኮመንታተር ነው የምገ ኑሮ የላችሁም። እንትና እየሰደበች ምን ላርጋት? ትበዳ ስትፈልግ አንተም እዛ ቂጥን ተቦሻት። ምን አገባኝ እኔ? ለእኔ መታችሁ እንትና እየተሰደበኝ። ቤት ኑሮ ኖሯል። ቤትን አጽድተሃል፣ በትክክል ብጠግበህ በልተሃል። እንትና እየሰደበችሽ ነው ብለህ ትመጣለህ። ጉድ እኮ ነው። ቤታረ ልብሱ ነው። ቤታ ቦርጭ እየመጣ ነው ውዴ። እኔ የምልሽ ማለት ነው ተሰራች አላላችሁም እንዴ? እኔ እኮ ስንት አይነት እኮ አፍ እንደምታወሩ ነው ግራ ይገባል። ቤታዬ ተሰራች ወዷን ብላችሁ ነበረ እና ቦርጩ እንዴት መጣ ታዲያ ውዴ? አመት እንግዲህ 6 ወር አይደለም ሆዷን ተሰራይ ብላችሁ ስም ስታጠፉ የነበረው ሰውነቷን እንዴት ነው ቦርጭ የመጣው ተመልሶ ውዴ? ያ ሁሉ $1000 ተከፍሎበት እንደሞ ዛሬ ደግሞ ቦርጭ መጣላት። እንደው እኮ ስንቱን እንበልኛ እና አምላኪው ስንቱን ልታገሳችሁ እንጂ እናንተማ ወሬ አታመላሽ። አይገርምሽም ውዴ? አይገርምሽም? ወሬ በቃ ማመላለስ ስራቸው። በኢየሱስ ክርስቶስ ምን ሆኖ ነው ግን? ምን ሆኖ ነው ግን? ምን ሆናችሁ ነው ግን እናንተ ወሬ የምታመላልሱት? ጌም እየተጫወቱ ውይ በኢየሱስ ምን ሆናችሁ ነው ጋይስ ወሬ የምታመላልሱት? ሜምበሩን ወሬ ትታችሁ አይ ጉድ ድክም አለኝ ዛሬስ። አሁን በጊዜ ለጥልና ጠዋት በጠዋት እመጣለሁ። ምን እስኪ ዋሽ ቋንዴ ልዩ የስ ሃሌሉያ ሃሌሉያ። ነገ ሞላዋለሁ። ሃሌሉያ። ልደትሽ ዲሴምበር ነው። የኔ ልደት ቅዳሜ ነው። ሃሌሉያ። ሻራማታ ሞላ ነው ጋይስ። ሙሉዓለም ሸሌነትሽን አልተውሽም። ሙሉዓለምዬ አሁንም አሉባልታነትሽን አልተውሽም። ይኸውልሽ እኔን የሚወድ ሰው እኔን የሚያከብር ሰው ተሰደብሽ ብሎ መጥቶ አይነግረኝም። ለእኔ ይሳደብልኛል። ቴንኪው። መሳደብ እንኳን ባትሺ ለእኔ ትቆሚልኛለሽ። አሉባልታ እየመጣሽ እንትና እየሰደበችሽ ነው አይደለም የምትዩ። የሆነ ሰው ሲሰድበኝ ለእኔ ትቆሚልኝ ነበረ። ገባሽ? ለእኔ እዛ ትመልሽልኛል። እኔ ከዛ ድረስ ይዘሽ መጥተሽ ወሬውን አቀብለሽ አትመጭ። ታቀኛለች እኮ ማናት ፊንገርን አስነቅያት አረካሽን ብላ መታ እኮ ነው አንበሳ የሰጠችኝ። ያንን አንበሳ ፕሊስ ፖስቱት። አስደሰትሽን ብላ ስንት ዓመት ሙሉ የነበራትን ነቀርሳ ከጎኗ እንዲህ ስለተነቀለላት ትናልኩኝ። ምንድን ነው እንትን አለች። አንዴ እኔ የሚያመላልስ ሰው አልወድም። ፈራውልሽ ጉዴ ፈላ። ወይኔ ጋይስ በእግዚአብሔር ሞዴሬተር እዚህ ቤት ያላችሁ ማለት ነው እንትና እየሰደበችሽ ነው ምናምን አሉባልታ በማርያም ሚዩት አድርጉልኝ። በማርያም በቃ ሚዩት አድርጓቸው። እንዴት እንደሚያስጠሉ እነሱ ኑሯቸው ወድቆባቸው ተገሳቅለው መኖር አቅቷቸው እዚህ ጋር እየመጡ ማለት ነው እንትና እየሰደበችሽ ነው። ከዛ አንቺ ወጥሽን ትሰሪያለሽ። አንቺ ኪንትራ እኔ ላይ ወጥ ልትሰሪ ላይሽ ላይ እኔ ላይ ያልጨረስሽውን የትዳርሽን ታሪክ ላይ ልትጨርሽ መቻ ባሽ አጣውሽ እንትና ሰደበችሽ የምትይው እኮ እኔ ከዛ ሰው ጋር ስሰዳደብ ልጆችሽ እያለቀሱ አንቺ ላይ ስንት ዓመት ያልተጸዳ ቤት ልታጸጂ
አንቺ እንዴት እንደሚያቃጥሉ ምን ሻው እንትና እየሰደበች ነው አላቅምና ነው መሳደብ አቅቶኝ ነው። ቤታ ምላሴ ታፍሮ ነው መናገር አቅቶኝ ነው። በጣም ጨዋውኝ ንግግር አጥቼ ፈርቼ መሳደብ ኖ እኔ የማረገውን አውቀዋለሁ። ጠቅ ሲያደርጉኝ ጎርጎር አድርጌ ነካ አድርጌ ሽቀ ላይ ነካ አረጋቸው ሽቀ በዛ ሲጫጫው ህዝቡ ሁሉ ቲክቶክ ይታመሳል። እኔም ደስ ይለኛል። ኢንጆይ ነው የማደርገው። ማርጊያ ምን በፊት እናደር ነበር ሰው ስሜን ሲያነሳ። አሁን ግን ደስ ነው የሚለኝ። ነጭ ቅማልን ቤታ ምን ያህል አስባችሁታ? ምን ያህል ሞገስ ነው እሷ ሚያችን ቤታ ዩቲዩብ ላይ ቤታ ሁሉ ቤታ በቃ አመቱ አያችሁ 2026 ገባል። አሁንም ቤታ ነኝ እና ያስደስትም። ፓስተር ቆለጦም እየሄደ ነው አያችሁ፣ ተመልከቱ። ቤታ ደስ 2026 የኔ ነው፣ ጊዜው የኔ ነው። አሁንም 2026 ኧረ ፕሊስ ሌሎቻችሁ ተኩኝ። እኔ ብዙ እንደ 13 ዓመት አልዘፈዘፍባችሁም። በ2 ዓመት ውስጥ ነቅልላችኋለሁ። ፕሊስ ተኩኝ። የሚተካሰዋል ማስተር ዜጋው እግዚአብሔርን የሚተካኝ ሰው ጠፋ በቃ ማለት ነው። የሚተካኝ ጠፋ። በ2026 ሜን የሆነ አይ እግዚአብሔር ስራ መታደለው ጋይስ። አባቴ ወልደሃል ልጅ እውነት በኢየሱስ ስም አንድ ቤታ እንድስታሳብዳቸው። እኔ እኮ እግዚአብሔርን እንደዚህ እነሱ እንደሚሉት እስኪ ቤታዬ እንደዚህ አስቀያሚ ሆነሽ እንደዚህ ምንም ነገር ሳይኖርሽ እንዴት በለጥሻቸው? አምላክ እስራኤል እንዴት በለጥሻቸው? እስኪ ቤታ ንገሪኝ። ማለት በጣም አስቀያሚ ነሽ እንደሚሉት ከሆነ ፓራ ነሽ፣ ግን እንዴት በለጥሻቸው? በምን አይነት ተአምር በለጥሻቸው? ቤታዬ ብስማ እግዚአብሔር እንዴት በለጥሻቸው? እስኪ ንገሪኝ። ብዙ ሰው ማወቅ አትፈልጉም? ሱዳኔ ቤት ሄጄ ነው ጋይስ ያስተበተብኩት። ሱዳኔ ቤት ሄጄ እኔን መሆን አይቻልም። መመኘት ትችላላችሁ። እንደ ቤታ ውሽ እንደ ቤታ በሆን ማለት ይቻላል። ቤታን ግን መሆን አይቻልም። ወይኔ እንደ ቤታ በሆን በምን እድሌ ማለት ይቻላል። ቤታን ግን መሆን አይቻልም። አነጋገራችሁ ሁሉ እንደኔ እኮ ነው። አንዳንዶቻችሁማ ራሴን ኮፒ ናችሁ። አነጋገራችሁ፣ ሁኔታችሁ ነው። ይሄ ጌም ለምንድን ነው እንትን የሚለኝ? ቤቴን አስገባሁት ተበጂ እንዲህ በደስታ ፋዘር ቢቸገርልኝ ደስ ይለኛል። አባትህ ፋዘር ቢዚ ናቸው፣ ስራ ናቸው። ቢቸገሩልኝ አባትህ ደስ ይለኛል። ግን በምን በልጠሻቸው ነው ቆንጆቹን አስናቅሻቸው? አይገርምሽም? እናቴን ይንሳይ እስኪ ተመልከች ውዴ። እኔ ራሱ ሁሌ አንዳንዴ አንቺ ብቻ አለሽ የሚገርምሽ ውዴ። እኔ ራሱ ጌታን ነው የምልሽ አንዳንዴ በቃ ቆንጆ ነን የሚሉት ስለሚመስሉት ልጆቻችን ያምራል፣ ግን ላይ ቀስቲል እኔ ነው የምበልጠው። ላይክ አሁን ነው አሁን ነው ጋይስ። እንዴት ጋይስ እንዴት? እሺ ንገሩኝ እንዴት? በዚህ ጉዳይ እናውራበት። እንዴት አሳሳሚ ይሁን ጋይስ፣ አሳሳሚ ይሁን ንገሩኝ። የሚበልጠው ምንድን ነው? ላይክ ምን ነው ግን ምን ነው የሚበልጠው? እስኪ ንገሩኝ። እንግዲህ እኔ ደግሞ እኮ ግርም የሚል ማለት ምን ትመስላለች አጥንቷ ደርቆ ስታስጠላ ይላሉ። ጊፍተር ደግሞ አማላ አሻፍደው ወሰደ ጡቷን ገትራ ይሉኛል። ጌቶ አምላክ ወይ ጊፍተሮች ጡቴን ግትር ነው እንዴ? በጣም ዋንቱ ላፍ ጡቴን በጣም ነው እንዴ የምገትረው? ዋንቱ ላፍ ጡቴን በጣም ነው እንዴ ግትር ያደረኩብክ? ባለጌ እኮ ነኝ እኔ። ሻዳ እኮ ነኝ። ገተርኩት በጣም እኔ አምላክ እስራኤል በጣም ለዛ ነው ቤዛዬ
ባልሽ ነው በአንቺ አካውንት የሚሰጠኝ። መቼስ ቤዛ ማላ አይደለም በደረቴ ቤዛ ባልሽ ነው የሚሰጠኝ። ሻፈርክ እንደ ሚስትን አስተኝተ የቤዛ ባል አረዋንቱ ላቤ የለም የሚሻ ቂጥሽ ነው ያማረኝ ነው። አሁን እናንተ ኮዱ አይገባችሁም። ቂጥሽ ነው ያማረኝ እያለኝ ነው። ጉቺ ተኝታለች። ነብሷን የማታውቅ አሮጌቶቹ እየተንኳኩ ነው። እሷ ለጥ ብላለች። እስኪ ወለላ ላይ ባገቢው ልበላት። ግን ለምን በለጥሻቸው? ቆንጆዎቹን አስናቅሻቸው። ጉቺ በነገራችን ላይ አታነሳም። ማን ነው ስልኩ አይሰራም። እንትን ካላበሩ እኮ አይሰራም ዱባይ ላይ። አለምዬ ባልሽ እንዳይሆን የሚሰጠኝ ሻፍዶ ጡቴን ገትር አድርጌ እስኪ ጡቴን ገትሬዋለሁ። ኧረ ቲክቶክ እንዳይዘጋብኝ ነው። ጡቴን ገትሬዋለሁ። ጋይዝ ተገትሯል እንዴ? ጡቷን ገትራ ጊፍት ታገኛለህ ብሏል። እስኪ አሁን እናንተ ግን ሾል ብሏል። እናቴ ኧረ ይሄ ነገር እውነት ነው መሰለኝ። ገትሬዋለሁ። ሾል ብሏል ጋይዝ ይዩት። ይሄ እውነት ነው፣ እውነት ነው፣ እውነት አላችሁ። በዚህ እንኳን እውነት አላችሁ። ግትር ነው ያደረኩትኝ። ጡቷን ገትራ ደግሞ እርስ በርስ ነው አነጋገር የሚወሳሰዱት። ያችኛዋ ከአለሞታ ባለትዳር እያማለች ስራች ነው። ጡቷን ገትራ ቂጧ ወጥራ ተቆራርጣ መታ። እናት ተበለጣችሁ። ዋንቱላብ ስሜታዊ እንዳትሆን እና ጊፍት እንዳታዘንብብኝ ፕሊዝ ፕሊዝ። ስሜታዊ እንዳትሆን ዋንቱላብ፣ ስሜታዊ እንዳትሆን። እስኪ ስሙትኝ አትናደጂ። ታጠይ ባልሽ የለም፣ አልመጣም። ስታፕ አትናደጂ ፕሊዝ። ሙና አትናደጂ። በኢየሱስ ሙና ባል የለም፣ ባልሽ የለም፣ አታቅጥጪ። ሰደበችኝ እኮ ባሏ ያለ መስሏት እኮ ነው እንዲህ ስል ለምስል በቃ ሻፈደ ባሌ ብላ ሙልጭ አርጋ ሰደበችኝ። ሙና ባልሽ የለም እዚህ ፕሊዝ።
እነዚህ የምትሳደቡ ሴቶች ባሎቻችሁ እዚህ ቁጭ ብሎ የሚሻፍድ ይመስላል። የለም